አሮጌ ብረታ ብረት ያለው ቆራሌው 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 ምንድነው? አይዟችሁ አደንግጦ ከምን ውስጥ ነው ዱብ ያሉት? ማን ነው? እኔ ማለት አንተ ነኝ። ያበቃል። ከ2075 በጊዜ ማሽን ነው የመጣው። እርሶ ማለት እኔ ነኝ? ይኸውልህ የመጣሁት ላስጠነቅቅህ ነው። ኧረ እባክህ ይሄ ቀልድህን ተው። እኔ እኮ አሁን ላይ መለስ ብዬ ሳያቸው ተሳቅቄ ሞትኩኝ። ሀያውም ልጆቼ አባዬ የድሮ ቪዲዮ እያሉ በከፈቱብኝ ቁጥር ሀፍረት የምገባበት እያሳጠኝ ነው። ሀያ ልጅ ማን ነው ተኝታ ትደር ያለኝ? አሁንም ትቀልዳለህ አይደል? ይኸውልህ ተሰማ እንደሆን ስማ፣ አታስቅም በቃ። እሺ ለምንድን ነው የሚያነክሱት? ማነክሰው ማለት የምናነክሰው ሰው አትሰማማ። ከማይሆን ቦታ ባትሪው ሳይሰራ የሚዘጋ መኪና ገዝተህ በስተርጅና እግረኛ አረከኝ። ራሱ ታረሉ እንዴ? ትንበል ከገዛህ ቢዋይዲ እሱንም ከቤቱ ግዛ። ከሞይንኮ ስትገዛ 8 ዓመት ለባትሪ 6 ዓመት ደግሞ ለአጠቃላይ መኪና ዋራንቲ ታገኛለህ። ከሽያጭ በኋላ ሁሉንም ሰርቪስና መለዋወጫ እዛው ታገኛለህ። ከሞይንኮ ግዛ። ሰላሙን በል። ሰላሙን። እሺ እንግባ ታረል። አዬ አክሽን ሙዬ ኢሞሽን ስጪኛ። ፓው ፓው ያተጠጋ የኛ ሰፈር መትበላ ከሆነ ፍርፍር ኤቢ69 እንተላላ ጀመው ሚለኝ ሰው በላ እንዳልጎርስ ተኋላ if you're happy and you know it clap your hands if you're happy ነው እንዴ ጉልበተኛ ይሆንከው? ምን እሺ ትጠራጠራለሽ እንዴ? ማንንም አልሰማም። ኤቢ እኮ ነኝ እኔ የነገር ማንንም አልሰማም። ማንንም አልሰማም እያልኩ አይደል እንዴ? ብለው በጣም የቷችን ያላረ አባቴ ገበያ ማሞት ፈልገህ ነው ዛሬ ነው በየ አትሽሽ አባቴ ኑሩ ጀመጣ ያራ ደረጃ ቀልብ ሰጥተኛ ልጁ የሆነ አንጀት የሚበላ ነገር ነው አይደል? አሳዘነኝ እኮ እንዳላት። ናቲዬ ሰላም ነው? ሄላስ እንዴ ሰላም ነው? እንዴት ነው? ባለፈው የመከርከኝ ትዝ ይላል። ስራ ጀምር ምናምን ብለኸኝ ጀመርኩልኝ ነበር። አበረታታኝ። 9 ቁጥር ቀሪ ያለኝ አበረታታኝ። እጣ ጀምራለህ እንዴ? አንደኛ እጣ ይሁን የኔ አባታ ማሊያኩን አይሆንም ይላል። ሌላስ? አይ እሱ አይሆንም። ሌላ ነገር እስቲ እቺ ይኸውልህ ቆንጆ በቃ ወይ ዊናቲ ምን ነው ሰው ከቆሸሸ እኮ አይሞቅ። እዚህ ጋር ሞቅ ሰው እኮ አይሞቅ። እንትን የለም እኮ ነገር ተው። አንድ ግሩስ እሺ ወንድሜ በእናትህ አርጎብኝ ወጣ። አርጎ ሜዳ ያ ችግር የለም። ችግር እግሩ አይሸትም ያረጋውን ድጋሚ እግሩ አይሸትም። የኔና እሱ እግር አንድ ችግር የለም። እሺ ያዝልኝ 9 ቁጥር እሺ። እኔ አባት እናንተ ሰፈር ልጆች ማኖሩ ማን ያበረታታኛል? በርታልኝ። እሺ አባት በርታልኝ። እኔ ጌታ በርታልኝ። እሺ ለመቱት። እንዴት ነው አልያዝኩም እንዴ? ብር ትራንስፈር ይመቻል? ካሽ ነው ትራንስፈር ምንድን ነው? ከየት ነው የምታወጣው? እንድም ኧረ በእናትህ ድሮም እኮ ነው አይፎን ተጠቃሚዎች። ኧረ ተይ አንቺ ሴትዮ ኧረ ተይ። ቤቱ ይያዛል ተሎ ብለሽ ነኝ። እኔ ካንቺ ካልመጣሽ ለሌላ ሰው አከራይዋል። ከኋላ ነኝ። መጣሽ እንዴት? እንዴት ነሽ? ሰላም ነሽ? ቤቱ እንግዲህ በጣም አሪፍ ቤት ነው። እንግዲህ ነግሬሻለሁ በስልክ። ለሰው ልጅ አስፈላጊ በሆኑ ነገሮች የተከበበ ቤት። ለምሳሌ ከጀርባሽ ቆንጆ ጠጅ ቤት አለ። ወደ ቀኝ እንደታጠፍሽ እንደወጣሽ ከቤትሽ ደግሞ ቆንጆ ለሰስ ያለ ዳጉሳ አረቂ ቤት አለ። ከቤትሽ ፊት ለፊት ይኸው ጎረቤትሽ ቤት ቆንጆ ጠላ የምትጠምቅ ልጅ አለች። ጠላ ቤት አለ። ታክሲ ስትይዥ ደግሞ ወደ አስፓልት ስትወጪ ወይም ወደዚህ ስትመጪ ደግሞ ቆንጆ ጃምቦ ቤት ነገር አለ። ኧረ እኔ እኮ አልጠጣም እንዴ? እኔ አልጠጣም እና ቀድመሽ አትነግሪኝም ነበር? ካልጠጣሽማ ለምን ከእናትሽ ቤት ትወጫለሽ? አዎ እኔ ቤቱን የፈለኩት ቤት ቁጭ ብዬ ስራ ለመስራት ነው። በሳፋሪ ጌምስ በስሜ 200 ሺህ ብር መሸለም ትችያለሽ። ይሄ ስራ አይደለም? እንዴት ማለት ጥሩ። ሳፋሪ ጌምስ ኩፖንስ ላይ አቢዮሎሎ ሳፋሪ የሚለውን ኮድ በማስገባት ነው። እናም በዚህ ኮድ በአንድ ሰው ከ50 ብር እስከ 1000 ብር ይሸልማሉ። በፈለጉት ሰዓት ዊዝድሮ ዲፖዚት እያደረጉ ሳይቆራረጥ የተለያዩ ቨርቹዋል ጌሞችን የምትጫወቱበት ሳይት ከፈለጋችሁ ሳፋሪ ጌምስ አለላችሁ። በቴሌግራም ቦት ወይም ሳፋሪ ጌምስ ብላችሁ በመግባት እንዲሁም ደግሞ ሊንኩ ባዮጋ አለላችሁ።